الصلاة ሰላት ሰላት የርዝቅ መክፈቻ በር ነው፣ ቁልፍ ነው። አላህ ምን አለ? ወእሙር አህለከ ቢሰላቲ ቤተሰብህን በሰላት እዘዝ፣ ወስጠቢር ዐለይሃ በሷ ላይም ጽና ታገስ። ላ ነስአሉከ ሪዝቅን ሲሳይን አንጠይቅህም፣ ነህኑ ነርዙቁከ እኛው እንረዝቅሃለን አለ። ወልዓቂበቱ ሊተቅዋ መጨረሻም አላህን ለሚፈራ ነው። ሰላት የርዝቅ መክፈቻ ነው። ሰላት የመንፈስ እርካታ ማግኛ ነው። ሰላት የደስታ ምንጭ የሚገኝበት ነው። ሰላት የሌለው ሰው ባዶ ነው። ስለዚህ ርዝቅ የሰላት የርዝቅ መክፈቻ በር ነው። ሰላትን ጠብቅ፣ ሐሳብ ጭንቀት ይወገዳል። ነቢዩ ሰለላሁ ዐለይሂ ወሰለም ጭንቅ ጥብብ ሲላቸው ያ ቢላል አሪሕና ቢሰላህ፣ ቢላል ባክ በሰላት አሳርፈን። ሰላት ሲሰግዱ ሁሉን ነገር ይስተካከላል። እንደው ሐቂቃ እንነጋገር። አሁን መግሪብ ከሰገድን በኋላ የተሰማን ደስታ የለ? ሰላት ሰግደንና ሳንሰግድ አንድ ነን? ወላሂ ሰላት የሚሰግድ ሰው አላህ የሰጠው ስጦታ አለ፣ ልዩ ስጦታ ደስታ አለ። እስር ቤት ላይ ሆነን አንድ ሰው መጣና እከሌ ያለው አቤት ሰላት ጀመርካል? አልጀመርኩም። ወላሂ አንተ መቼም አትሰግድም አለ። ለምን ሲለው የጭንቀት ቦታ ላይ አላህን ያልተገዛ ወተህማ መቼም አትገዛ። እስር ቤት ሆነን ሰላት ማይሰግዱ ሰዎች ወላሂ እንቅልፍ የላቸውም። ሌሊቱን በሞላ ወክ ያረጋሉ። እዛው ቤት ውስጥ እንደ መጋዘን ነገር ነው፣ ወክ ያረጋል። ለምን? እንቅልፍ የለም፣ ጭንቀት ነው። ሰላትስ ደስታ ያመጣል። ስለዚህ ቤተሰብን በሰላት እዘዝ። የሚጠበቅብህ ይሄ ነው። በአላህ ትእዛዝ ላይ አድርጋቸው። ርዝቁ ከማን ነው? ከአላህ ነው። የሆነ ነገር ሲባል ሰላት ከተውክ ነው ስራ መሰረው። ሰላትን አተው። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድ ነገር ነው አላህ የተሻለ ይተካልሃል። አላህን የሚያስቆጣ ነበር ትተዋል፣ አላህ የተሻለ ያመጣልሃል። ስለዚህ ሰላትን አጥብቀህ በአላህ ማመን፣ አላህ አመኑባቸው ባሉት ነገር በአጠቃላይ ማመንም ርዝቅ በረካ አለው። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክሲቡን። ወለው አነ አህለል ቁራ አለ የከተማዋም ሰዎች አለ አላህ አመኑ ወተቀው ባመኑና በተጠነቀቁ ኖሮ አለ ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማይም ከምድርም በረከቶችን በከፈትንላቸው ነበር አለ። ወላኪን ከዘቡ ነገር ግን አስተባበሉ። ፈአኸዝናሁም ቢማ ካኑ የክሲቡን አለ ሲሰሩት በነበረውም ኃጢአት ያዝናቸዋል። አላህ ሱብሓነሁ ወተዓላ በአላህ ስታምን በረካው ይከፈታል።